በዙሪያችን ይክበበን እንደ ቅዱስ ዳዊት እንዘምራለን። አንሰ ሰከብኩ ሆኖም ኮተንሳይኩስ መእግዚአብሔር አልጻኒ ይላል። እኔ ተኛው እንቀላፋው እግዚአብሔር ደግፎኛልና ነቀው። ደጋፊያችን እግዚአብሔር ከኛ ጋር ካለ ብዙ ጊዜማ ተገፍተረናል እኮ አልወደቅንም እንጂ ወገኖቼ። የገፈተረ ሰው አቅም አንሶት አይደለም መሬት ያልነካው የማይጥለው የአማኑኤል እጅ ስለያዘ እንጂ በማይጥለው ክንዱ የተደገፍንበት ክንድ የተማመንበት ክንድ የተጠጋነው መድኃኔዓለምን ስለሆነ ነው እንጂ ዛሬም ድረስ ገፊዎች አሉን። ግን የገፊ ክብሩ ግን ወንበር ላይ መግፋቱ ነው። ገፍቶ 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 ወንበር ላይ ያስቀምጣል። የገፊ አያችሁ አንዳንድ ቀን ጥሩ ገፊ ይስጣችሁ ይባላል አይደል? ሰምታችሁ ታውቃላችሁ? እንደው ጥሩ ገፊ ይስጣችሁ ሲባል ሰምታችሁ ታውቃላችሁ? ሰው ተገፍቶ ወደ እንጀራው ይገፋል። አንዳንዱ ሰው እንኳንም ተገፋው ይላል። ሰው ተገፍቶ ከሀገር ወጥቶ ወደ እንጀራው ይገፋል፣ ወደ ወንበር ይገፋል፣ ወደ ስልጣን ይገፋል። የመገፋት ክብሩ ክርስቶስ ስለሆነ ማን ነው? ክርስቶስ